1% ህይወትን በየቀኑ ብታሻሽል ህይወትን ኮምፕሊትሊ እንደምትቀይረው ታውቃለህ? ያ ስትሰማው ቀላል ሊመስል ይችላል፣ ግን አት ዘ ኤንድ ኦፍ ዘ ዴይ ትልቅ ሪዛልት ነው የምታገኘው። ሌት ሚ ሾው ዩ ሃው። አላቅም ሊታያችሁ ይችላል ተቀልብጦም አይሮን ነው፣ ብቻ ግን ግራፍ እንድትመለከቱልኝ ይታያችኋል። ይሄኛው ግራፍ አሁን እችኛዋ እንደዚህ ሰረዝ እንደ መንገድ ያለችዋ ምን እሸት ናት መሰላችሁ? የኛ መንገድ ናት አሁን ያለችው። ዛሬ ያለንባት መንገድ ናት ብለን እናስብ። ከዛሬ ጀምሮ ነው 1% ወይ ደግሞ ከነገ ጀምሮ ነው 1% ለውጥ የምናሳየው እንበል። ስለዚህ ከዚህ ጀምረን ህይወታችንን ራሳችንን 1% የምናሻሽል ከሆነ ከአንድ ዓመት በኋላ 37% እድገት እናሳያለን። ነገር ግን አሁን እዚህ ጋር ነን ብለናል። ወደ ታች የምንወርድስ ቢሆን ወይ ደግሞ የምናሽቆለቆል ቢሆን ደግሞ at the end of the day ምንድነው የሚሆነው መሰላችሁ? 0.03% ሊኖር ራሳችንን የምናገኘው። ስለዚህ አስቡ 0.03 እናንተ የተሻሻላችሁ ሊመስላችሁ ይችላል የሆነ ነገር ግን አይደለም። 1% ራሳችንን ማናስተካክል ከሆነ እየወደቅን ያለነው እየወደቅን 0.03%። ነገር ግን ራሳችንን እያሳደገን በምንመጣበት ሰዓት 37% አስቡበት። አሁን ለምሳሌ አትሌቶችን በአንድ ጀንበር አይደለም ኦሎምፒክን የሚያሸንፉት። ዝም ብለው ሄደው ተወዳድረው 50 ማይል ሊሆን ይችላል or 50 ኪሎ ሜትር ነው የሚወዳድሩ፣ ብቻ whatever 41 ኪሎ ሜትር መሰለኝ። እና በአንድ ጀንበር አይደለም ይሄንን ነገር የሚያሳኩት፣ በ1% ያሳደጉ ሲመጡ ነው ይህን ነገር ትልቅ ውጤት የሚያደርሱት። እኛም በሌላ በኩል ደግሞ ቢዝነስ ማሽኖችንም በምናይበት ሰዓት እነሱም 1% or ደግሞ ካምፓኒያቸውን ቢዝነስ ላይ በምናይበት ሰዓት ካምፓኒያቸውን በ1% ስትራቴጂውን እያሳደጉ or ደግሞ እያስተካከሉ በሚመጡበት ሰዓት የተስተካከለ ይመጣል። ነገር ግን እዛው ላይ ቀረ ነው። ግን በ1% ስትራቴጂውን እያሳደጉ ከመጡ ማንም የሚቻላቸው የለም በቢዝነስ ውስጥ ራሱ። ሌሎች ነገሮች ደግሞ በለርኒንግ በመማር ውስጥ ነው። ሪዲንግ ላይ በምናይበት ሰዓት በቀን 1 ፔጅ በምናንበት ሰዓት አትጠራጠር በአመት 30 መጽሐፍ ትጨርሳለህ። እንደዛውም ሆኖ በቀን 1 ኒው ወርድ በምታውቅበት ሰዓት ፍሉዌንት ተናጋሪ ትሆናለህ። እየገባችሁ ነው አይደለ? and so ሀቢትን በምናይበት ሰዓት ሀቢቶቻችንን ቢልድ በምናደርገው ፎር ኤግዛምፕል ሀቢቶች የምንለው ዋተር ድሪንኪንግ ዋተር ሊሆን ይችላል። በቀን 0.5 ሊትር ልንጠጣ እንችላለን። ያንን ነገር 1% እያደረገን በምንመጣበት ሰዓት ኤክሰርሳይስም በምናደርግበት ሰዓት at the end of the day ትልቅ ለውጥ ነው የምናይበት። ነገር ግን ባድ ወይ ደግሞ መጥፎ ሀቢቶች ልማዶችን በምናደርግበት ሰዓት ግን ምንድነው የሚፈጠረው? ያው ታውቃላችሁ፣ መናገርም አይጠበቅብኝም። እና በመጨረሻም ይህንን ነገር እንዴት ነው አፕላይ የምናደርገው የሚለውን ነው የምናየው። አፕላይ ለማድረግ አንድን ልማድ ምረጡ። ልካችሁት ሊሆን ይችላል፣ ወርክአውት ሊሆን ይችላል፣ ሪዲንግ ቡክስ ሊሆን ይችላል። አንዱን አታብዙት። መልቲታስክ አያስፈልግም። አንዱን መጀመሪያ አንዱን አድርጉትና የትም አይሄድም። የትም አይሄድም። የትም አይሄድም። ስፖርት መስራት ሊሆን ይችላል። ያንን ነገር በቀን 10 ደቂቃ ሊሆን ይችላል። ኦር ደግሞ በወር ውስጥ ያን ቀላል ልማድ ስለሆነ በወር ውስጥ አንድ ጊዜ ያሳኳል። ኦር በወር ውስጥ 3 ቀን ጂም እሰራለሁ ኦር ወርክአውት አደርጋለሁ ወይም 100 ፑሽ አፕ በወር ውስጥ 3 ጊዜ እሰራለሁ ማለት ይቻላል።
ያንን ልማድ ቀላል ማድረግ ነው። 1% ሩል የሚባለው ይሄ ነው። ከዛ በኋላ ግን ያንን አንድ ወር ሲሞላው 6 ቀን ወር 600 አድርገዋለሁ ፑሻፕ። እንደዚህ እያልን እያሳደግነው ልማዱን እየወደድነው እንድንመጣ ነው። በአንዴው ግን እንደ አትሌቶች በአንድ ጀበር ላላደረጉት እናንተም በአንድ ጊዜ እንደዚህ ካደረጋችሁ ወፍ ተበላችሁ ማለት ነው። እና በመጨረሻም ይህንን ቻሌንጅ ተቀላቀሉት። ግን ቆይ ዋና አስፈላጊው ነገር ምን መሰላችሁ? ኮንሲስተንሲ ኢን ዲሲፕሊን። ኮንሲስተንሲያችሁን እና ዲሲፕሊናችሁን ካረጋገጣችሁ ስለዚህ ይህን ኮንሲስተንሲ እንዴት እናዳብረዋለን? 1% ዳትስን አለቀ። ስለዚህ ይህንን 1% ተቀላቅያለሁ። ኮሜንት ሴክሽን ላይ ጻፉልኝ እና ምን ልማድን እንደምትቀላቀሉ ንገሩኝ፣ አነበዋለሁ። ካስፈለገ ደግሞ ላይክ ይደረግላችኋል። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ኤንድ መጀመሪያ ቪዲዮ ስለ ጆርናሊንግ 1% ሩል ነበረ፣ በቀን 1 ደቂቃ እንዴት እንደምንለወጥ እሱንም ገብታችሁ ቼክ አውት አድርጋችሁ ከተመቻችሁ እሱንም ላይክ፣ ሼር፣ ሰብስክራይብ አድርጉት። ጀቻማችሁ ፒስ አውት